አይጨበጥም። 1 እሳት አይመታም። 2 እሳት ብርሃን ነው። 3 ስለዚህ ብረቱን ከእሳት ባስገባነው ጊዜ ብረቱ የእሳቱን ባህሪ ይይዘዋል። ብረቱ ምን ይሆናል? ከዛ በኋላ እሳት ይሆናል። ለምሳሌ አንድን ብረት ቀይ የሆነውን ብረት በጉጠት አንስቼ ጠጋ ባደርግ ብረት እንዳታስነካኝ ነው የሚባለው፣ እሳት እንዳታስፈጅኝ ነው የሚባለው። እሳት ነው ምኑን ወረሰ? ብረቱ የእሳቱን ባህሪ ማለት የእሳቱን ባህሪ አካሉን ሁሉን ወርሷል። ስለዚህ አንደኛው ብረት ይመታል፣ ብረት ይያዛል፣ ብረት ይጨበጣል፣ ይዳሰሳል። እሳት ደግሞ እሳት አይጨበጥም፣ እሳት አይዳሰስም፣ እሳት አይመታም። እነዚህ ሁለት ባህሪያት አሉ እሳትና ብረት ላይ ስናይ። እነዚህ ከተዋሃዱ በኋላ ግን ለምሳሌ በመዶሻ ስመታ እሳቱን ነው የመታሁት፣ ብረቱን ነው የመታሁት? በለየት ይከብዳል። እሳቱ የሚመታው ያው ብረት ስለሆነ ብረት ልንል እንችላለን። እሺ እሳቱ ግን አለ የለም? አለ። ግን እሺ ስጨብጥ እሳቱን ነው የጨበጥኩት ብረቱን ነው? የሚጨበጥ ብረት ነው፣ እሳት አይጨበጥም። እና እሳቱ የሚፈጅ ማን ነው ደግሞ? እሳቱ ነው የሚፈጅ። እሳቱ ከሆነ የሚጨበጥ ማን ነው? ብረት። ሲተዋሃዱ ማለት ባጭር ቃል ክርስቶስ ማለት ለምሳሌ እሳት በመለኮት ነው የሚመሰለው። እሳት አይጨበጥም፣ እግዚአብሔር አይያዝም። እሳት ለምሳሌ እግዚአብሔር አይታይም። እግዚአብሔር ያየው ፍጡር ማንንም የለም። እግዚአብሔር አይታይም፣ እግዚአብሔር አይዳሰስም፣ እግዚአብሔር አይጨበጥም፣ እግዚአብሔር አይራብም፣ እግዚአብሔር አይተኛም፣ እግዚአብሔር አይነሳም፣ እግዚአብሔር አይደክምም፣ እግዚአብሔር አይበላም። እነዚህ ሁሉ አይሆኑም፣ በእግዚአብሔር ላይ የሉበትም እነዚህ ሁሉ ነገር። ስለዚህ ያ የሚያቃጥለው እሳት የማያቃጥለውን ብረት ሲዋሃድ የማያቃጥለው ብረት የሚያቃጥል እሳት ሆነ ማለት ነው። የማይያዘው እሳት የሚያዘውን ብረት ሲዋሃድ የማይያዘው እሳት በሚያዝ ብረት ተያዘ ማለት ነው። ያ የማይታይ አምላክ የሚታይ ስጋን ሲዋሃድ ታየ ማለት ነው። እግዚአብሔርን አየነው፣ ንነሰ በላይነው ወሰተይነ ምስሌሁ፣ እኛ ከእርሱ ጋር በላን ጠጣን፣ አየነው፣ ዳሰስነው አለ አባ ሕርያቆስ። ይህንን ወስዶ ማለት ነው። ስለዚህ ምንድነው በአጭር ቃል ለማለት የፈለግኩት ተዋህዶ የቃል ከስጋ ጋር መዋሃድ እግዚአብሔር ሰው ሆነ ስንል በተዋህዶ ነው። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኖ እግዚአብሔር አይታይም። የማይታይ አምላክ የሚታይ ስጋን ተዋህዷል። የማይጨበጥ አምላክ የሚጨበጥ ስጋን ተዋህዷል። የማይሞት አምላክ የሚሞት ስጋን ተዋህዷል። የሞተን አይደለም ያልኩት። የማይራብ አምላክ የሚራብ ስጋን ተዋህዷል። የማይዳሰስም አምላክ የሚዳሰስ ስጋን ተዋህዷል። ስለዚህ ተዋህዶ ከሆነ እናያዝ እንግዲህ ተዋህዶ ነው። በተዋህዶ ሰው ሆኗል። ለምሳሌ አምላክ እንዴት ይመታል የሚል ሰው ካለ ምን ብለን እንመልስለታለን? በስጋው ተመታ እንለዋለን። ስጋን ስለተዋሃደ አምላክ በስጋ ተራበ፣ በስጋ ተጠማ፣ በስጋ ተሰደደ፣ በስጋ ሞተ፣ በስጋ ተያዘ እንላለን።